ፋዘርሽ ምን ነበር ስራቸው? ሐኪም ነው። አንተ ደግሞ እንደ ባህል ሐኪም ታለሽ? ዶክተር አትይም? ዶክተሬት የለውም። አሁን እንዳንተ አይነቱን ነው የሚያከበው። ማለት የእንስሳት ሐኪም ነው። ቀስ በቀስ እንደ ቀልድ ስትወጭ ከመዳፌ ክዳኛለች ብዬ ባንቺ ላይ አኩርፌ ስረግምሽ አልኖርም ክፉ አይወጣም ካፌ ጥለሽኝ ስትሄጂ አንጀቴ እያረረ ጥርሴ ሸኘሽ ስቆ የረገምሹ ልቤ ለቀቀሽ መርቆ 40 ጋኔን ያግባሽ መንገድ ላይ ጠብቆ ሰላም Nasıl? Acayip faydasını. And my head hit the wall. But I had you doing over there, boy? Ow! It worked! It did! Qué lindo él con la manguerita. No, no, no! ¡Salvi, no! أنا تشجر اللوم كوني كسلكون يسادو ليبا من سرتو يبلا تشجر اللوم كافوني بلاو أنا فايلو كونو ميان جبك بنات. A few moments later. Hello. ዛሬ መገናኛ ላይ ስልኬን የወሰድከው ሌባና አይደለም? በእናት ለምን እንደው በእናት ፋይሉን ሰደውና ስልኬን መልስልኝ። ፋይሉን ከፈለኩ ሰደው ሁሉንም ጥርግርግ አድርገው ሰደው ስልኬ ቀፎውን ግን ፈልገዋለሁ በእናት። Ladies and gentlemen, people of Naqamte town, your graces, bishops, monks, today we are here. Abba. Aray palam. Arko ቆሻሻ ነገር ነው። አዎ ነው የሚባለው። ሰላም
መገናኛ ጋር የ200 ብር ቲሸርት ስገዛ አይተህ ተደብቀህ ቀርጸህ ቲክቶክ ላይ ለለቀቀው ልጅ ለምን የ200 ብር ቲሸርት እንደገዛው ምክንያቴን አሁን ልነግርህ። የ200 ብር ቲሸርት የገዛውበት ዋነኛውና ጉምቱ ምክንያት የ100 ብር ቲሸርት ስላጣው ነው። እባክህ ፈልግልኝ። ደግሞ ቲሸርቱ ራሱ አሁን ያረኩት ነው። አያምርም ወይ? በዛ ላይ ሜዲን ኢትዮጵያ ነው በአገር ምርት ሴቶች ባካችሁ እንድመለሱኝ እንፈልጋለሁ። ሁለት ጥያቄ ጠይቃችኋለሁ። እሱም የመጀመሪያው ጥያቄ እንደዚህ ነው የሚለው አሁን ለምሳሌ የሆነ ነገር ባሎቻችሁ ጋር ስትደራረጉ ስትፈታቱ ያሸክ ጥያቄ ነበረኝ። ምንድነው ጥያቄሽ? የሆነ ባል ነበርና ፈትቼው ከዛ እንደዛ አደረኩኝ። ኧረ ንካው እኮ እሱ ጋር ነው ያለው። እሱ ነው እንጂ የሚፈታሽ አንቺ ነሽ እንደምትፈጪው። ያሸክ እንደዚህ ነበርና ባሌ እንደዛ አድርጎ ፈታኝ ወይም ጠለቀኝ በሉ ፈትቼው። ኧረ ፈታሽ ወይ ፈታሽ ነው እሱ ነው የፈታሽ። አንድ ሁለተኛው ደግሞ መሰላችሁ የሆነ ነገር ስትጠይቁ ያሸክ ጥያቄ ነበረኝ። ምንድነው ጥያቄሽ? የሆነ ጓደኛዬ እንደዚህ ተሰራ ነበርና እንደዚህ ኧረ አንቺ ነሽ የምትሰሪው። ያሸክ ድሮ እንደዚህ ተሰራ ነበር። ስለዚህ እንደዚህ ተሰራ ስለነበረ አሁን እንዴት ነው ማድረግ የምችለው ብላችሁ ጠይቁ። የሆነ ነገር ጓደኛዬ እንደዚህ ታደርግ ነበርና እሷ ጠይቁ ለራሱ እኛሙት ያ ማንማ ለጋሽ ማሙር ነው ያለው ያ መስዑድ። ስለዚህ ይሄን ነገር አስተካክሉ እሺ። አትቼ ሳይሆን በር ዜና ሰውነቴ ላይ ጥቃት ለማድረስ ከፍራሼ ሲር ሲንቀሳቀስ የነበረው አሸባሪው ተዋንና ተላላኪዎቹ ቅማልና ትንቋሽ በዛሬው ዕለት በተወሰደባቸው መብረቃዊ ጥቃት ሙሉ በሙሉ በሚባል የተደመሰሰ ሲሆን በተቀረው ላይ ደግሞ ቁስለኛና ሙርከኛ በማድረግ ፍራሼን ተቆጣጥሬ ወደፊት እየገፋው እገኛለሁ። በተባበረ ክንዳችን ለህልውናችን ትራስ ቲቪ ከፍራሼ አልጋዬ ግንባር። በሬ ትመስላለህ ለምትሉኝ በሬ ይሄ ነው፣ እኔ ይሄ ነኝ። አባቴ አሁን ተግባባን። ማን የጠጣው ወተቱን? እኔ እዚህ ውስጥ የለሁበትም። እኔ አላየሁም፣ አልነካውም። እንዴ በመከራ ልቤ ጨምቄ ያወጣሁለት። ውይ እኔ እኮ ዳቦ ደለክ ከምበላ እንዳንቀኝ ብዬ ነው። ደግሞ እኮ ያንቺ አልመሰለኝም። የላም ይላል እኮ እንጂ የላም ይላል እንዴ? ላም ነው አንተ ራስህ። አናታም ፋቂያ ካጃም ልጅ ስነ ስርዓት አርግ። እሺ አሁን ምን እንዴት አይነት ጤነኛ ልጅ ነው የምሆነው? በዚህ ቤተሰብ ማለት ተወልጄ ማታ አባት ተብዬ አያስነካኝም። ጧት ደግሞ የታለበውን እንኳን እንዳልጠጣው ይሄ በዳቦ ይበላዋል እየነከረ። የእናቱ ለባን ነው የሚያስፈልገው በዚህ ሰዓት። እኔማ የሆነ መላ በይ እንዴ፣ ወይ ደግሞ እየወጣሽ አጥብኝና መልሽ። የወደፊቱ ባሌ በሶሻል ሚዲያ ጋቢናዬን ሾፍ አርጋ አግብተኝ በኋላ ጉድ እንዳልሰራ ፊቴ እንደሆነ በእግር 3 ቀን ያስኬዳል። መጋጫ ፊት ነገር ነኝ። የምር ይሄንን አምነህ ጉድ እንዳትሆን ይኸውልህ፣ በአካል አይተኸኝ ምረጠኝ።